በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳን እየተባላችሁ አንድም እየተሰኛችሁ የእመቤታችን የቅድስት ድንግል ማርያም የቅዱሳን የጻድቃን የሰማዕታት ወዳጆች እንደምን ሰነበታችሁ? እንደምን እዚህ ሰዓት ደረሳችሁ? እዚህ ሰዓትና እዚህ ቀን ላደረሰን ለልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የዐቢይ ጾም ስድስተኛው ሳምንት ላይ ደርሰናል። እንግዲህ ስድስተኛው ሳምንት ወይም ደግሞ ገብርኄር ይባላል በመባልም ይታወቃል። ይህ ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት በወንጌል በምሳሌዎች አማካኝነት እግዚአብሔር በሰጠን ጸጋ መክሊት ታማኝነት በመሆን የምናገለግለው የምናስተላልፈው ትምህርት ነው ማለት ነው። እንግዲህ ይህ ሳምንት ትርጓሜውና ስያሜው ወይም ደግሞ ትንሽ እንላችኋለን ማለት ገብርኄር ማለት በጎ አገልጋይ ታማኝ ባሪያ ማለት ነው። ስያሜ የተሰጠው በዚህ ሳምንት ቤተክርስቲያን ከሚነበቡ ወንጌል ወይም ደግሞ የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ላይ የሚነገረው የመክሊት ምሳሌ የተወሰደ ነው። በዚህ ምሳሌ ውስጥ የተሰጠው መክሊት በማትረፍ የተመሰገነ መሆን ነው። በጎና ታማኝ ባሪያ ማንነት ላይ ትኩረት የሚያደርግ ነው ማለት ነው። ስለዚህ ይሄ ማለት በተሰጠን ጸጋ በተሰጠን ነገር ሁሉ ታምነን መክሊታችንን እንድንሰራ ወይ ደግሞ በመክሊታችን እንድናገለግል የተደረገ ድራጌ ነው ማለት ነው። እንግዲህ የምሳሌው መሰረት ደግሞ ስንመለከት መክሊት መስጠት አንድ ሰው ወደ ሩቅ አገር ሄደ። አገልጋዮቹን ጠርቶ ሀብቱን በአደራ ሰጣቸው። ለአንዱ 5 ለአንዱ 2 ለአንዱ ደግሞ 1 መክሊት ሰጣቸው። እያንዳንዳቸው እንደየችሎታቸው ሰጣቸው። እንግዲህ ለእያንዳንዳቸው መክሊታቸው እንደሚገባቸው አድርጎ ሰጥቷቸዋል ማለት ነው። እንግዲህ የታማኞች ምንድነው ልማድ? 5 መክሊት የሰጠው የተቀበለው ሄደ። 5ም ገብቶ ወጥቶ የተለያየ 5ቶቹን አተረፈ። 2 መክሊት የተሰጠው ደግሞ እንዲሁ ወጥቶ ወርዶ 2 አተረፈ። ጌታቸው ሲመለስ ሁለቱንም በጎ እና ታማኝ ባሪያ ብሎ ባረካቸው። ወደ ጌታ ደስታም እንዲገቡ አደረጋቸው። ይህም በትንሽ ታምናችኋልና በብዙ ትሾማላችሁ ብሎ ይህንን በብዙ ትሾማላችሁ የሚለውን ትልቅ ኃላፊነት እንደሚሰጥ ያሳያል ማለት ነው። የሰነፍ ፍርድ ደግሞ 1 መክሊት የተቀበለው ግን ሄዶ መሬት ቆፍሮ ጌታን ገንዘብ ቀበረው። ጌታውን ሲመለስ ምን ሳያተርፍና ክፉ ሰነፍ ባሪያ ነው በማለት ወቀሰው። የነበረውን 1 መክሊት ነጥቆ ለ5 አትራፊ ሰጠው። እርሱም ደግሞ ወደ ውጭ ወደ ጨለማው ወደ ጥርስ የሚፋቅበት ምን በሉት አለ? ጣሉት፣ ወደ ጨለማው ዓለም ጣሉት፣ ፉጨትና ጥርስ ወደሚበዛበት አውጥታችሁ ጣሉት ብሎ ጌታ የሰጣቸው ጌታ መክሊቱን ተቀብሎ ወደ ውጭ እንደጣለውና ወደ ሲኦል እንደወረወረው ይናገራል ማለት ነው። በዚህን ጊዜ የማጠቃለያ ትምህርቱ ደግሞ ይህ ሳምንት ለእያንዳንዳችን እግዚአብሔር የሰጠን መክሊት ጸጋ ተሰጥኦ አገልግሎት ጊዜ ሀብት በሕይወታችን ታማኝነት በመጠቀም ማትረፍ እንደሚገባን እንደሚጠበቅብን ያስተምራል። መክሊት መቅበር ወይም ደግሞ ቆፍሮ ማስቀመጥ ብዙ ከሲኦል እንደሚያስባርር አልታመንክምና የሚለውን ዋጋ ላለማግኘት የሚለውን ቅጣት ያስቀጣል ወይ ደግሞ ያስቀጣል። ያለመታመን አንተ ሐኬተኛ ነህና የተሰጡህን የማትቀበል ስለሆንክ ብሎ ተከራክሮት እንደነበረ ቅዱሳን መጽሐፍቶች ይናገራሉ። አለመጠቀም ቅጣትን ያስከትላል። በታማኝነት መጠቀም ግን ዘላለማዊ ደስታን ያስገኛል። መክሊትም ከቀዳሚው ሳምንት ቀጥሎ እንደሚሰራው ፍርድ መኖሩን የሚያስተምረን ወይም ደግሞ የሚያስረዳን ቃል ነው ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 25 ላይ እንደሚደረገው ስለ ገብርኄር ታማኝ መሆን አገልጋይ ስለ ታማኝ ስለሆኑ አገልጋዮች ታምነው ስለጠበቁት
ስለተሰጣቸው ነገር አትርፈው ስለተገኙ 5 ቢሰጡ 5 የትም ወጥቶ ገብቶ መጥቶ 5ቱ እንዳተረፈ 2ም ተሰጥቶት ያችን 2 ወጥቶ ወርዶ 2 እንዳተረፈ እንደ አንደኛው ደግሞ 1 ተሰጥቶት አንዷንም እንደቀበረ ቀብሮ መጨረሻ ላይ ግን የእሱ ቅጣት እንደከፋ ወደ ጨለማው ዓለም እንደተጣለ ጥርስ ፍጮ ተበዛብን። እኛም ከዚህ ሁሉ እንዲጠበቀን ፈጣሪያችን ይርዳን። እኛም በተሰጠን መክሊት አትርፈን 160 ፍሬዎችን አፍርተን መንግሥተ ወራሾች አድርገን። እንግዲህ በዕለቱ የሚነበቡ ምንባባት መልእክታት መስባካቶችም አሉ። መዝሙር 60 ከቁጥር 12 አንተ ለእያንዳንዱ እንደየስራው ትከፍላለህ ይላል መዝሙረኛ ዳዊት። ደግሞ ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 16 የወንጌሉ ደግሞ ማቴዎስ 25 ከቁጥር 14 እስከ 30 ያለው ይነበባል ማለት ነው። እኛም ይህንን ወንጌል አንብበን ትምህርቱን ሰምተን እኛም በሕይወታችን የምንተገብረው እንድንልን የአምላካችን መልካም ፈቃዱ ይሁንልን። ፕሮግራማችንን ጨርሰናል። ወስብሐት ለእግዚአብሔር።